ማዘው አንዴ ደግሞ ከጀመርከው ሱስ ነው የሚሆንብክና ደስ ይላል በጣም በቃ እስቲ ችግር አለ አጣብሩን ግን እንዲለብስ ልታወቅሽ ፈልጌ ነው እስቲ ነው ይሄንን ነገር ሰጥሽ አራክ እንደ የመጀመሪያ ሲሆን እኮ ሁሉም ነገር ያስፈራል አይደል እኮ ለዛስ ነው ብዬ ነው አጥፋን ያለው ልክሽ አንዱ ለዙር ማለት አልገባኝም ማለትማ አንዱ ለዙር በቃ አንዱ ለዙር እንዴ አንተ አረበና ተፋራት ምን ሆነህ ነው ሩም ተይዞ ምንድነው አንዱ ለዙር የሚደረገው ማላቀቁ እንደዛ የነገርኩህ እኮ ነው ስለዚህ ልንና ሌላ ታስር ቁጥር አሬ አልሰማሽም በቃ አንዴ ወልጅልኝና ለዚህ ለመኪና እኮ ነው እና ግን እሺ ለማደር ወስነሻል አይደል? እሺ ቆይ ግን ማለት ነው ቆንጆ የነክስልክ የኮራክብኝ ነው እንዴ? አረ ነው ያልኮራብሽም በጣም ቆንጆ በዛሬ ደግሞ በጣም ቸኩዬ ነበር። አሁን ድንገት ደግሞ ደውለው በቃ እንዳምጥሽ ሲሉ ዞር ብዬ ደግሞ ሳይ ካንተ መኪና ውስጥ ገባ። ሰላም የባቢ ዩቲዩብ ተመልካቾቻችን ዛሬ ደግሞ በአዲስ መልክ በአዲስ ነገር እስቲ የሆነ ነገር ይዘን መጥተናል። አብራችሁ እንድንቆዩ ጋብዛችኋለሁ። ይመቻችሁ። ፓርኪንግ ጠባቂ ይመስለናል። እንግዲህ የሚታየን ሰው የለም ዛሬ ጭር ነገር ብሏል። እዛ ጋር ካሜራማን ይታያችኋል። እንግዲህ እስቲ እየጠበቅን ነው። እዚህ ጋር መታለች። አረ ውዴ ልሸኝሻ እስቲ በእናትሽ አዋሪ አንድ አታዋሪ አንድ አዋሪ ሰላም ትቀድማል እኮ እሺ ደህና ነኝ ልታወቅሽ ፈልጌ ነው ችግር አለ አጣብሩን ግን እንዲለብስ ልታወቅሽ ፈልጌ ነው እስቲ ምን ችግር አለ ምን አለባበስ ያልተመቸሽ ፓርኪንግ ነው አመሰራው እና ምን ችግር አለ ልሸኝሽ አልፈልግም ምን ችግር አለ ብሽ እንዳልፍ ባግረክ ነው ልሸኝ ምን ችግር አለ እዛች ድረስ ገባላል ስለተመቸሽ ያንተ መስሎክ ነው የምጠብቀው አለባበስሽ ተመችቶኝ እኮ ነው እና አልፈልግም አንተ ልሸኝ ትንሽ መንገድ ልሸኝሽ እዛች ድረስ አሃ በእግር ምን ችግር አለ በእግር ብቻ ነው አይደል እናንተ ብትሰራኝ ይጠብቅልኝ ሰው መኪናውን እኮ አይጠፋም ስራኪን ወጣራ ጋር ፍሳራ ይሻል ስራክን ስለምትስተጓጉ እኔ ማልሽኝሽ ስለተመቸሽ አመሰግናለሁ የሚገርም ነው ትመለሳለች አትመለስም ትመጣለች አትመጣም የሚለውን ነው የምናየው እንግዲህ እስቲ እየመጣች እንደሆነ ካሜራማናችን ያያል እየመጣች ነው እንግዲህ እሺ እንዴት ነሽ? ቀድማ አስደበርኩክ? ኧረ አልደበረኝም። ያው ስራ ምናምን ነገር እንዳትስተጓጉል ብዬ ፓርኪንጉ እንዳይበላሽብኝ መሰለኝ አይደል? ስራ እንዳይስተጓጉልብኝ ብዬ እኮ ነው። አይ በቃ እኔማ ልተዋወቅሽ ነበር ለዛ ነበር የጠራሁት። ማለት ባና እንተዋወቅ ወይስ ዳውንማ ጨረስን ይዳላልሽኝ መኪና እንጠብቀላልሽ ስራ ምናምን እንዳይስተጓጉልብኝ ብዬ እኮ ነው። መኪና እንጠብቀ ስትኝ እኮ እኔም በቃ መኪና ውስጥ ልግባና ልጠብቀው ብዬ መጥቶኝ እኮ አብረን ቁጭ ብለን እንጠብቀው ታዲያ እሺ ግቢ ችግር የለውም አከተልኝ አረ ግቢ እንግዲህ እሺ የመጣች ነው እንግዲህ እሺ ስምሽ ማን ነው? በመጀመሪያ እንተዋወቅ። እኔ ኤደን እባላለሁ። እሺ እኔ ደግሞ ልጅ ባቢ እባላለሁ። ግን ለምንድን ነው ተመለስ ያልሽኝ? ማለት በእግሬ ብሸኝስ ችግር ነበር? ባይዘው ስምክ በጣም ደስ ይላል። ባቢ የሚለው ባቢ የሆነ በቃ ለየት ያለ ስም ነውና ደስ ይላል በጣም። እሺ አመሰግናለሁ። እኮ በእግርህ እኮ ይደክምካል ብዬ እኮ ነው እዛ ድረስ ብሄድ እና በዛ ላይ ደግሞ ስራ እየሰራክ ነው። ስራክ ደግሞ ማስተጓጎል የለብንም። አዎ አያስበሽልኝ ነው ገብቶኛል። ግን እኔ ደግሞ በቃ ትንሽ በእግርም ቢሆን መኪና ባይኖረኝም ብሸኛት ባይዘው በቃ መኪናውን ቢካደም እኮ መኪናውን ማቆመን እኮ ወክ ማድረግ እኮ እንችላለን። እሱ እንችላለን። ግን እኮ ቅድም ስራ እየሰራክ መስሎኝ ስራክ ይስተጓጎልብካል ብዬ ነው። አዎ እኔ ደግሞ እቺ ልጅ
ብሸኛት በእግሬ ምናምን ነገር ትሄዳለች አትሄድም የሚለው ነገር? አረ ሄዳለሁ። ምን ችግር አለው? አይደለም መኪና ኖሮክ እንዴ ምን ችግር አለው? አይደል? እሺ ግን ፍቅረኛ አለሽ? እኔ አረ የለኝም። እንዴት የለሽም ማለት? ያው ይገርማል፣ ወንዶች አንዳንዶቹ አይታመኑ። ካለመታመን አንጻር ነው እንጂ ኖሮሽ ያውቃል። በዛ ላይ ደግሞ እንዳንተ አይነት ቆንጆ ምናምን ነው እንጂ የሚያስፈልገው የሆነ ሞላ ያለ ለጋቢና የሚሆናል። ያው አሁን እኔ መኪና ስላስኩኝ ነው እንደዚህ እያልሻለሽ? ኧረ አይደለም፣ ቅድም ራሱ ማለት ነው ዞር ብዬ እያየሁት የነበረው እኮ በጣም ቆንጆ ነህ። ባይዘው ሳልነግርህ አመሰግናለሁ። ዞር ብዬ እያየሁት የነበረው ለዛ ነው። አይ ይሆናል። ግን እስካሁን እንዴት ፍቅረኛ ሳይኖርሽ? እኔ የሆነ ጊዜ ላይ ነበረኝና ትንሽ ያው ባለመግባባቶች ተለያየ። ከዛ በኋላ ምናምን ነገር ፍቅረኛ ኖርሽ አያውቅም ነው? እግዚአብሔር አንተን አዘጋጅቶልኝ ይሆናል አይመስልም? እንዴት እኔ እንዳዘጋጀልሽ በምን አወቅሽ? ያው ሁሉም ነገር በአጋጣሚ አይደለም የሚጀመረው። በአጋጣሚ ነው፣ ግን ብዙ ነገሮች አሉ ለመግባባት ምናምን ብዬ አስቤ ነው። እና እየቆየን እንግባባለን፣ እንደዛም ይቻላል። ግን ያው የኔ ህጎች ምናምን ምላቸው ነገሮች አሉ ምናምን ነገር አንቺ ጋር የሚመችሽ የማይመችሽ ነገሮች ሊኖሩ ይችላሉ። እና ከዛ አንፃር እንዴት ነው ይሆናል አይሆንም የሚለው ነው እኮ ንገረኝ። እና ግን እንስማማባቸዋለን። ምን ችግር አለ? ወይ እስቲ እኔ መኪና ባይኖረኝ ኖሮ ከኔ ጋር የመሆን ሀሳብ ነበርሽ? አዎ ነበር። ጀምር ቅድምም እኮ ያው አንተ ስራ ምናምን እንደተስተጓጎል ብዬ ነው እንጂ እኮ አንተን ሳልፈልግ ቀርቼ እኮ አይደለም። በዛ ላይ ደግሞ በጣም ቸኩዬ ነበር። አሁን ድንገት ደግመው ደውለው ነው በቃ እንዳመጭ ሲሉ ዞር ብዬ ደግሞ ሳይክ አንተ መኪና ውስጥ ገባክ። ከዛም መጣ አንተ ጋር። እኔ ደግሞ እንደዛ ኮስተርተር ብለሽ ነው እንደሸኘሽኝ የማውቀው ምናምን ነገር። ወይ አንተ ደግሞ ችክክ ትላለክ እንደ ነገር ላይ በቃ ቅድም በሆነ ነገር ቤት ውስጥ ተናድጄ ነው የወጣሁትና የዛስ ቤት አልለቀቀኝም ነበር። ለዛ ነው። ኦኬ እሺ። የኔ ህጎች አሁን ለምሳሌ ብንዝናና ምናምን ይመችሻል እንዴ? ግድ ነው። ፈተማ ማለት ግድ ነው አይደለ? እሱ ግድ ነው፣ ግን ብንዝናና ምናምን ነገር ምናምን ይመችሻል? አሁን ፕሮግራም የለሽ የምትሄጂበት ምናምን ነገር? አይ በቃ ፕሮግራም ተሰርዟል። ችግር የለም ካንተ ጋር ነኝ ሙሉ ሰዓቱን። አዎ አፈልገን አይ ችግር የለውም እንዝናናለን። ግን ያው ልጠይቅሽ ብዬ ነው አለ ካንተ ጋር ነኝ። አሁን እንደውም አብረን አምሽተን ምናምን ነገር አሪፍ ጊዜ ተሰልፈን ነው እንደውም ወደ ቤት የምትሸኘኝ አይደል? ኦኬ ወደ ቤት ይዛለሽ ወይስ ነው? እንደ ሁኔታ ምን ይሻላል? እኔ እንጃ። አንቺ ነሽ የምታውቂው። አንተ ምን ይሻላል ትላለህ? አይ እኔ ያው ተዝናንተን ምናምን ነገር ከመሸ ምናምን ነገር ወደ ቤት ከምትሄጂ አንቺም ያው ሴት ልጅ ስለሆንሽ ምናምን ነገር ብንቆይ ልክ ነህ። በቃ እንደዛም ከሆነ ደግሞ ችግር የለውም እንደሚሆን እናደርጋለን። ምን ይመችሻል መዝናናት ላይ ምናምን ነገር? እኔ ያው ክለብ ላይ ምናምን መዝናናት ደስ ይለኛል። መጠጣት ዳንስ ላይ ምናምን እንዴ? ሲጀመር ቅድም እኮ እያየሁሽ ነበረ በጣም ነው። ግን ያው ተመችተሽኛል ስልሽ ኢግኖር አድርግሽኝ እንጂ እኔ እኮ ስራ እንዳላስተጓጉልበት ብዬ እኮ ነው። አትረዳኝም እንዴ? ኧረ እኔማ ተረዳሁሽ እኮ። ሁለተኛ ስላንቺ እስቲ አንዳንድ ነገሮችን መጠየቅ እፈልጋለሁ ነው። ስለኔ ምን ልንገርህ? እንዴት ነው አዳር ላይ ምናምን ነገር ስናድር ምናምን ነገር ምን ይመስልሻል? ጸባይ ካለክ? ምን አይነት ጸባይ? ጸባይ ከማረ ጸባይ ካለክ ምን ነገር አትከለክ። እና ምሳ ቆይተን ብንበላ ይሻላል ወይስ? ግን ምሳውን ታውና ማለት ነው ሺሻ ምናምን ነገር አትከታክ? ምንድነው ሺሻ ማለት? ባይዘው እኮ ፊት ምናምን ያጠራል ሺሻው። አዎ ለዛ ነው አንቺ እንደዚህ በተለይ ደግሞ የአፕል ወይ ቃል ነግርህም ማለት ነው በጣም ነው ሱሰኛ የሚያደርገው። አንቺ ለዛ ነው እንደዚህ ቀይ ሆንሽ? ቀይ ነኝ እንዴ? አንተ ደግሞ አስጀምርክና አቀላካለሁ። ምን ችግር አለው? እና እሺ ምን አይነት ሺሻ ቤት የምታውቂው ሺሻ ቤት አለ አንቺ ምናምን? ኧረ ሁለት ቦሌ የሆነ ቤት ይጠፋል። ያኔ ብዙም እኮ ፈልጋለሁ ነው ይሻል። ያኔ ብዙም ማውቀው ምናምን ቦታ ስለሌለ ነው። አንተ ፋራነክ እንዴ እንዴ ምናምን አትሰክም ተጠቅመህ ካጣቅ? እኔ አላውቅም። አትዋሽ። ተስለማምጂኛለሽ አንቺ? ያሳስባል እንዴ? በቃሽ የምር ግን አላውቅም በለኝ እስኪ።
አናጭሽ አላውቅም። ለዛ ነው ጋድ ሳምኒ እንደዚህ የምር ግን አጭተከተከ። አንቺ በደንብ የምትዝናኝ ምናምን ነገር ያው ማለት ያው አይጠፋም ነው አይጠፋም። ባይዘው አንዴ ደግሞ ከጀመርከው ሱስ ነው የሚሆንብክና ደስ ይላል በጣም። በቃ እስቲ እንጠጣለን ምናምን ነገር ትንሽ ማጭ ሰምና እናደርጋለን አይሻልም? ይቻላል፣ እንደዛም እንችላለን። እና ካንተ ምንድነው ፈታ ማለት ምናምን የምትለው ታዲያ? አንተ ፈታ ማለት ምንድነው? ያው እሱማ መጠጣት ነው፣ ግን እንደዚህ አዲሽናል ነገሮች ምናምን ነገሮች ብዙ ምንስ አላረጋችሁም። አይ ባይዘው እኮ ማለት እኮ በተለይ ለወንድልጅ ነው የሚይ ነገር እኮ ነው። ፊት ያጠራል ምናምን እኮ ሌላ ሳይድ ኢፌክት ምናምን ነገር እኮ ይላል። እኔ አሁን እሱን አላውቅም። ፊት ያጠራል ምን ነው? እኔ አስተምርካለሁ። ምን ችግር አለ? በረም ታስተምርኛለሽ? አዎ ያሳስባል እንዴ? ካልሽሽ ችግር የለም። ባይዘው ደግሞ ሲሚ በጣም ነው ደስ የሚለው። ኦ ማይ ጋድ ጸጉርክ ደግሞ ፋብስ ማለት በጣም ነው የሚያምረው። እና የት ነው አሁን የምንዝናናው ታዲያ? ጸጉርክ በጣም ነው የሚያምረው። አመሰግናለሁ። አይንክም በጣም ነው የሚያምረው። እና ግን እሺ ለማደር ወስነሻል አይደል? እሺ ቆይ ግን ማለት ነው ቆንጆዬ ነክ ስልክ የኮራክብኝ ነው እንዴ? ኧረ እኔ አልኮረብሽም። በጣም ቆንጆዬ ነክ ኮነ ያልኮረብሽኝ። ተጋገዝት ደግሞ ጥርስክ በጣም ነው የሚያምረው። እሺ ግን ለማደር አሁን ዝግጁ ነሽ? ካንተ ጋር ጸባይ ካለከማ እናደርለም ምን ችግር አለ? አይ በኋላ ላይ ምናምን እኮ አላድርም ምናምን ነገር ብለሽ። ኧረ እንዳያሳስብክ እናድራለን እንዴ? እሺ አይ በቃሽ። ጀመረ ፈታ እንበል ምናምን ነገር ዘና እንበል ሞቅ ይለናል። በዛ ሙድ አይታወቅም እኮ አይደል? እሱማ ምን አይታወቅም። ግን ያው እኔ ግን እስኪ ቆይ ለቀቅ በል። ምን ሆነክ ነው እንዴ? ኧረ ለቀቅ ብያለሁኝ። እኔ እንደዚህ ስለሆንኩኝ እኮ ነው። ችግር አለ ከኔ ጋር ስትል ፈታ ትላለክ። እሺ በቃ በደንብ የምታፍታችን ከሆነ ችግር የለም። በደንብ ነው ማለት ተከሰሰዋል እንዴ? እኔ አላሳሰበኝም፣ ግን የአዳራችን ጉዳይ ነው እኔ ያሳሰበኝ። የአዳር ጉዳይ ምን ያሳስባል? በሙቀታም ችግር አለ። አሪፍ ጊዜ እናሳልፋለን፣ ፈታ እንላለን። ምን አይነት አሪፍ ጊዜ? እስኪ አንተ ምን እንግዲህ ማሳለፍ አስደስታል? አይ እኔ ራሴን እነግርሻለሁ፣ ግን እስኪ አንቺ መጀመሪያ ንገሪኝና ከዛ ደግሞ እኔ እነግርሻለሁ። ያው መቼስ ሴትና ወንድ አብሮ ሲያሩ እንደሚፈጠር አንተ አልነግርክም አይደል? እሱ የታወቀ ነገር ነው። ታዲያ ምን ችግር አለው? እሱን ደግሞ ሸልኩ አይደል? ነው ጎበዝ አይደለም? ፈርተክ ነው? አይ ጎበዝ መስላለሁ ወይስ ስትኝ እንዴት ነው? ሳይክማ ኦይ ጋር ቆንጆዬ ነክ፣ በዛ ላይ ረጅም ነክ፣ በዛ ላይ ደግሞ ቸስተናውን ያለክ ይመስለኛል። ያ እዛ ላይ አቅም ያለክ ይመስለኛል ሳስበው። እንዴ አቅም ከሌለኝ በቃ እንትን አትኝም ማለት ነው? አረ ካላስጨረስከኝ ማስጀምረክ ምን ይሰራልኛል? እንዴት ማለት እንዴ ማለት አንተ ኧረ ፋራ ነገር ነክ እንዴ ካንተ ገባ? አይ ሳይሆን እኔ አሁን ካልቻልኩኝ ምንድነው እንዴ? ችግር አለ እንለማመዳለን አይመስልህ? አይ ካላስጨረስከኝ ምናምን ስትይ እኮ እንደ ህግ አደረግሽው። ያው እንጨርሳለን። ግን ጎበዝ ትመስለኛለህ። እስካሁን ድረስ ምንም የለም እንዴ? እኔ ጋር ምንም ነገር የለም። አትዋሽ ማለት ድንግል ነኝ እስካሁን ድረስ አድርጌያለሁ። አትቀልድ። የምሬን ነው እንዴ? ለምን እቀልዳለሁ? ድንግል ነክ? እኔ ታዲያ ድንግል ነክ ነው የምወስደው እኮ። ለዛ ነው እኮ ነው አሁን ብዙ ጥያቄዎች ህጎች አሉኝ ምናምን ነገር የምልሽ ለዛ ነው። ታዲያ ያሳስባል እንዴ? በደንብ ነው እንጂ ማለማመድክ እንዴ? ቀስ በይሽ ማለት እኔን የምነግርሽ እኮ የኔ ህጎች አሉኝ ምናምን ነገር የምልሽ ለዛ ነው እኮ። ያንተ ህጎች አሉ እሱን እኮ ተረዳውክ። ፈታ ማለት ዘና ማለት አይደል የምትፈልገው? እናም ችግር አለ እኮ። ግን ያው ይሄንን ነገር ሰጥሽ እንዴ? የመጀመሪያ ሲሆን እኮ ሁሉም ነገር ያስፈራል አይደል? እኮ ለዛ ሰው ነው ብዬ ነው። አትፍራን ያለው ልክሽ። ግን አሁን አንቺን ደግሞ እኔ ማስጨረስ ካስቻልኩኝ እኮ ያው ከባድ ይላል። ተጋብዛለህ አንተም ባይዘው አንድ ስሜት ውስጥ ስገባ አቁም ይልክ። እኔ ስለማላውቀው አንቺ በነገርሽኝ ነው የምሄደው እንግዲህ። እና ግን የምር ግን የመጀመሪያክ ነው እንዴው? ማሽ መስሎሽ ነው? እስኪ በእናትህ ይልብሳል አባት እንዴ? አይሞቅክም እንዴ? እሺ አልቋለሁ። ደግሞ ይሄ ልብስ ግን ለምን እንደምታረጋው እንዴ? ያው እኔማ ለፈትንሽ ስለነበረ ኪፕስ አድርጌ ነው። ፈተናውን አልወደድኩት። አይ አንቺ ጸባይ ስላለሽ አልፈሽዋል። በሌላው አላየሁትም።
አመሰግናለሁ። እሺ እና የኔ መሰለች እስቲ ዘክራ እንዴ አንተ ይሄ ልብስ እንዲመደራረብ አረ እንደዚህ አታሙቀኝ በእናትህ የምሬን እኮ ነው ግን እኔ ሳስበው ማለት ነው አንተ ስታስበው ማለት ነው እንደዚህ ከዚህ በፊት አጋጥሞሽ ምናምን ነገር ያውቅም ወይ ሼባ ወንድ ልጅ ምናምን ብሎሽ ያውቅም እኔ አይ እንደዛ ምናምን ሰው ባይዘው ቤት ልንገርክማ ማለት ነው ጓደኛዬ አንድ ጓደኛ ነበረችኝና የሆነ ሰው እንደዚህ መኪና ሊፍት ምናምን ልስጥሽ ብላ ትልቅ ሰውዬ ነው ባይዘውና ገባች እና ስቴው ሰውዬው ባለፍት ነው የሚመስለው ወርቅ ምናምን ነገር አሳያት አታለላም ማለት ነው ከዛም በኋላ አስረግዟት ምን ብላት ጠፋ ማለት ነው ከዛም በኋላ ጠፋ ስልክ አስረግዛት ምናምን ሰው ከዛም በኋላ አለቀሽ ማነሽ ምናምን ከዛም በኋላ ሲጀምር ጭራሽ እንደውም አይተው አታውቅም ካስረግዛት በኋላ እሷ በፈልገው ሰውዬው የለምና እና ማለት አሁን እሷ በሷ አንቺ አይተሽ መኪና ውስጥ መግባት ምናምን ነገር አልፈለግሽ? አዎ ሊፍት ልስጥሽ ብሎ ምናምን ባይዘው ደግሞ አንዷ ጓደኛዬ ደግሞ ተደፍራለች እንዴ ሊፍት ልስጥሽ ብላት ገብታ ሄዳ ማለት ነው ተደፍራለችና እንዴት አምኜ ልግባ ምናምን እንደዛ እኮ አንተን ግን ሳይ ፍትከጫዋ ስለሚመስል ገባ እኔ ብዙ አትነካክም ትንሽ ስለመፈራ አቀጣም ችግር አለ ለማመደለና ምንድነው የምታስለማመድ አንተ ምን ችግር አለ አንተ ጸባይ ካለህ ሁሉ ነገር ትለምዳለህ እና ያቺ ጓደኛዬ ባይገርምክ ማለት ነው አረገዘች ያልኩክ በቃ ሰውየው ምናምንም ነገር ስታጣራ ወርቁም የውሸት ነው ብርም የለውም ንብረትም የለውም በቃ ማል መንገድ ላይ ቀረች ምን ሆና ነው እሷ እንደዚህ ድረስ ላፊ እንትን አለች ያው እንደኔ እንዳንተ እንዲጠብ አርጓት ይሆናል ሼባው ነው ሽማግሌ ሆኖ የሚጠብሳለ በዚህ ሰው እንዴ ታድሚያረክ ሰማም ሞልታልኩ እንዲ መኪና ይዘናል እኮ ያው ሴቶቹ ናቸው እንጂ አንዳንድ ችግር ያለባቸው ለምን እንደዚህ እንደሚታለሉ አላውቅም ግን በቃ እንደዚህ ይታለላሉ ባይገርምክ እና አንቺ ባታለሽስ ብለሽ አስተዋሻት አንተስ ደግሞ ታስተውቃለህ እንደዚህ ነው እንዳለክ ዛሬ ደግሞ በጣም ቆንጆ ነክ እና አሁን አንቺ ድንግልና ለመውሰድ ዝግጁ ነሽ እንዴ ደስ እያለኝ ነው ማለት አታይኝም ግን ለምንድን ነው የማታይኝ ታፍራለህ እንዴ አይ አፈረሽ አይደለም እና እያሰብኩኝ ስለማወራሽ ነው አትስመኝ እኔ አፍራለሁ እንደዛ አልሰማሽ ሽን ሳምክ እዛ ክላስ የሆነ ቦታ ሩም ስንገባሻል ባይዘው እኮ ሩም እንዴት እናደርጋለን መሰለኝ ሩም አሁን ገብተን ነው እንግባና ሻወር እንውሰድ አንዱ ለዝሩና ምን ነገር እንሂድበትና አንዱ ለዝሩ ደግሞ ምንድነው ላለማመድ ከይሻል ማታ ላይ እንዳይነው ማለት አንዱ ለዝሩ ማለት አልገባኝም ማለትማ አንዱ ለዝሩ በቃ አንዱ ለዝሩ እንዴ አንተ አረበና ተፋራት ምን ሆነክ ነው ሩም ተይዘው ምንድነው አንዱ ለዝሩ የሚደረገው ሰላም አላክ እኮ እንደዚህ የነገርኩህ እኮ ነው ሩም እንግባ ሻወር እንውሰድ ምናምን ነገር ሙቀታችን ምናምን ነገር ይልቀቀንና አንዱ ለዝሩ እንሂድበት አይሻል ላስደስት በዚህ ሙቀት ማለት በዚህ ሰዓት ሩም ምናምን ነገር ለኔ ይደብራል አይ ሳይሆን ሰዓቱ ገና ነው ብዬ ነው ሰዓቱ ገና ስለሆነ ማለት ነው ሩም ይዘን ለግሬ ኮን ሻወር ውስጥ ምናምን አንዱ ለዝር ካለማመርኩት በኋላ ወተን እንደውም ፈታ ብለን ሻችንን ቀንቅለን ምናምን ነገር ፈታ ብለን ስንገባ አስበው በጨበሰ ሙድ አሪፍ ጊዜ እናሳልፋለን አይመስልም እስኪ ቀና ብለህ ከኝ ለምን ደሞ አትይኝ አይ እንደዚህ ስለማለምድ ነው ያው ስላለመድኩኝ ነው እንደዚህ አይነት ነገሮች ምናምን እስኪ ነጭኛቸው ምን እንደዋል ነው ከዛ እስኪ እንበናትክ ግን እሺ ሩም ከምን ነገር እሺ አንድ አይኖችን ያቻልኩክ እሺ አየት እንዴት ነው የምታምረው ሻንዴ ደሳክ አይ እዛ ስንገባ ይሻላል ምን ያርክሽ ነው የሰምኩክ ነው አደበረክ እንዴ አይ ሳይሆን እኔ እኮ አንተን ለማስደሰት ስል እኮ አንተ ልጎች ለማክበር ስል እኮ እንደዚህ ያልኩክ ያለሁት አዎ ቅድም ቆንጆ ነሽ እንዝናና ምናምን ነገር ስትለኛል ነበር እንዴ እኮ እዛ ይደርሳል ብዬ ነው እኔ የት ነው የሚደርሰው ማለት ሩም ስንገባ ሩምማ ሌላ ጊዜ እናሳልፋለን አሁን ደግሞ ይሄ እኮ ሌላ ጊዜ ነው አይመስልም እና እዚሁ መኪና ውስጥ ነው እንዴ እንትን የምንለው እና ይደብራል እንደው በዛው እኮ መኪና ውስጥ እኮ ብዙ የሚመች ፖዚሽኖች አሉ ማለት የምታውቃቸው አሉ አንቺ አይ ያው የምሰማቸው ምናምን አሁን ምናምን አድርጌው እኮ አላውቅም ግን አሁን የምሰማቸው ምናምን ነገሮች አሉ እና እንዴት ነው አሁን እዚህ እኮ ሰው አለ ምን አለ እንዴት ነው የምንሞክረው እናም ችግር አለ መስኮቱን ዘጋ ታደርገዋለህ እንደውም ብዙ ሰው እኮ የለም መስኮቱን ዘጋ ታደርጋለህ እንደውም እንኳን አላንገባ አይሻል
ኋላ ገብተንስ ወይ አንተ ደግሞ ምንድነው ፋራ የምትሆነው እንዴ? የመጀመሪያ ነው አልካ እንዳለ ማድረግ ትፈልጋለህ እንዴ? እኔ መጀመሪያ መኪና ውስጥ አንሰው በይንስ ታደዚ እናንተ ታፍራለህ እንዴ? ሲጀመር ደግሞ መስኮቱን ከዘጋነው ምናምን ነገር ማን ይላል ኋላ ብንገባ እንዴ? ድንገት ሰው ሲያልፍ በይንስ ከዚህማ ሩም ይሻለናል። እዛ ሄዳ ኮማታ ላይ ይሻለናል። ኧረ በእናትህ ግን እኮ በቃ እንዝናና ፈታ እንበል ስትለኝ ምናምን እኮ ያስጨነቅሽ ነው። እኔ እየፈራሁ ነው። ጣቶችህ ደግሞ እንዴት ነው የሚያምሩት! በጣም ነው የሚያምሩት። ቆይ እዚህ ውስጥ አንቺ ከዚህ በፊት አድርገሽ አታውቂም? ግን እርግጠኛ ነሽ? ቆይ እንዴት አድርገህ ነው የምትገምተው? ማለት እኔ እኮ አንተን ማለት ስለወደድኩህ ስለተመቻከኝ ምናምን ነገር ነው እኮ እንደዚህ እየሆንኩልህ ያለሁት እንጂ እኮ እንደዚህ አይነት ሴት ሆኜ እኮ አይደለም። ካልፈለክ እኮ ሁሉም ነገር እኮ መቅረት ይችላል። ጥያቄ እኮ ነው የጠየቅኩሽ። ምን ሆነሽ ነው? ተረጋጊ እንጂ። ከደበረክ እኮ ሁሉም ነገር እኮ መቅረት ይችላል። ምን ሆነሽ ነው እንዴ? እኔ እኮ በጣም ስለተመቸከኝ፣ በዛ ላይ ጸባይ አለክ፣ በዛ ላይ ቆንጅዬ ነክ እኮ። እኔ እኮ ነገር በግልጽ እየነገርኩህ እኮ ያለሁት እኔ እኮ ነገሮችን ስለማላቅ እኮ ነው አሳየኝ ወይም ደግሞ እየጠየቅኩሽ ያለው። እዚህ ደግሞ ሰው ቢመጣብን እስብዬ እኮ ቀጥታ እሺ ሄደን ሩም እንያዛ ታዲያ እንዴ? ማታ እሺ ተዝናንተን አይደርስም? አንተ ቆይ ስሜት የሚባል ነገር የለክም እንዴ? ወንድ ልጅ አይደለም እንዴ? እና ታዲያ ምንድነው እሱ? ታዲያ እንዴት ነው እዚህ የሚደረገው? እሺ ቆይ ለምንድን ነው ግን አይኖች ይልማ አታያቸው? ያየሁሽ እኮ ነው። አስምን እዛው ይደርሳል። እኔ እዛ አንዴ ብቻ ሳራ ያስጨነቅሽ ነው። እንደዛ ታርጊ ግን በቃ ይደርሳል። እዛ ሁሉም ነገር እናወራለን አላልኩሽ? እዛ መሆን ይችላል እኮ ማለት ያው ምን ነው ታውቃለህ ማለት ነው። እስኪ ና ጠጋ በለኝ። ራከኝ እኮ። እሺ ምንድን ነው? እኔ እየሞቀኝ ነው በጣም። ውይ ከስር የለበስከው ልብስ አለ እንዴ? ወይ ታውቃለህ? አይደለም በቃ ልብስ ታውቃለህ እንዴ? አይ ስትነካኪኝ ምናምን እየሞቀኝ ስለሆነ እኔ እኮ የኔ ሙቀት እኮ ሌላ የስሜት ነው እኮ። ታዲያ እሱ በኋላ ላይ ደርሰን ታዲያ በኋላ ላይ ነው አትፈልገው? አለመፈለግ አይደለም በኋላ ላይ ደርሰን መለማመድ ፈልገህ ሁሉን ነገር ፈልገህ ማለት ሞቀኛል እንዴ? ከሱ በላይ ስሜቱ አስደስትህ? እኔ ስሜቱን አላውቀውም አልኩሽ እኮ። ለዛ እንደዚህ ነው እና ላሳየክ እኮ። እሺ በኋላ ይደርሳል እኮ። ሳመኛ በኋላ ስምሻለሁ እኮ። እሺ ሳመኛ በኋላ ላይ እሺ ይደርሳል። ኧረ ግን እሺ ቆይ ለምንድን ነው የምትርቀኝ እኮ? እየጨነቀኝ ስለሆነ ነው እኮ። እሺ እኔ እንዳለማመድክ አይደል የምትፈልገው? ላለማመድክ ሁሉንም ነገር እኮ። እዛ አይደርስም እንዴ? ቆይ አንተ ብቻ ጸባይ ይኖርክ እኮ ያልኩህ ያለሁት። እሺ ቆይ ስሚኝማ ማለት ነው ያን ነገር ሁሉ ነገር የሚደረገው እዛ ስንገባ መሆን አይችልም እኮ። ስለዚህ በቃ እዛ ይደርሳል። አንቺ መሳቅማ መፍትሄ ነው። እኔ ስታስጨንቂና ወንድ ልጅ ሆኜ እንደዚህ ተጨንቄኝ አላውቅም። ለዛ ነው የኔ ደግሞ በጣም ደስ ያለኝ ነገር ምን እንደሆነ ታውቃለህ? ወንድ ልጅ ሆነ ወንዶች ልጆች ታውቃቸዋለህ ስለ እንደዚህ ነገር ያላቸውን ፍላጎት። ግን እንደዚህ ነው በቃ ፍቅረኛሽ የምታስጨንቀው የነበረው? ኧረ በስመ አብ። እኔ ሲጀመር ከፍቅረኛዬ ጋር እሱ ነበር በጣም የሚለምነኝ ማለት ነው። የሆነ ጊዜ እንደውም ሩም ይዘን ገባን ማለት ነው። እና የሆነ አንድ ዙር ምናምን ካረግን በኋላ በቃኝ ደከመኝ ምናምን ነገር አላለም። እንዴት እንዳናደደኝ በሱ የምር 15 ቀን ዘግቼዋለሁ ማለት ነው። ማለት የሰው ልጅ እኮ አንዴ እንደዚህ አይነት ነገር ከጀመረ ያው በቃ እስከ መጨረሻው ድረስ አይደል? እሱም በቃኝ እስከሚል ድረስ ነው አይደል? እሱ በአንድ ዙር በቃኝ ምናምን ነገር እና 15 ቀን አቆረጥሽው? እንዴት ቀልዳለህ እንዴ? ቆይ ስሜት ጉዳይ ነው እንዴ? ሌላ ቀን ማስተካከል አይችልም? አዎ ግን ደግሞ ችግር አለ። አንደም አንተ አለክልኛል። አዎ ግን እኔም እንደሱ ቦንስ ደግሞ ወይ እሱ እኮ በዛ ላይ ደግሞ ማለት ነው ታውቃለህ፣ ጎበዝ አይደለም። እንዴት ጎበዝ አይደለም? በቃ ማለት ያው ምናምን ሲፈጠር ምናምን ነገር ብዙም ጎበዝ አይደለም። በቃ እና ላስደስትም ፍጥነት የለውም ምናምን በቃ የሆነ የራሱን ስሜት ብቻ ነው የሚያዳምጠው። እሱ አንዴ ከጨረሰ በቃ እኔ ጨረስኩ አልጨረስኩኝ ዞር ብሎ ቼክ አያደርገኝም ማለት ነው። ግን ከባድ ነው። እኔም አሁን እንደዛ ነው መሆን የሚመስለኝ ብዙ ነገር ስለማላውቅ። እንደውም ብዙ ነገር የማያውቅ ሰው እኮ ለመጀመሪያው ሴት እኮ እንደውም በጣም ጎበዝ ይሆናል። እኔ ስለማለማመድክ በደንብ ጎበዝ አድርጋለሽ። እስኪ እናየዋለን ብቻ ችግር የለውም። አንተ ብቻ አትሽኮርመም። እሺ ኧረ እኔ አልተሽኮርመምኩኝ። ያ ሁሉ ነገር እዛ ይደርሳል ብዬ ሁሉም ነገር እኮ እዛ ይደርሳል። እኔ እኮ ራከኝ እኮ በጣም። ለምን አንሄድም ግን? ሄደን ለምን ሻወር አንወስድም? የት ነው የምንወስደው ሻወር? ሩም ይዘን ነው
ከዛም በኋላ ወተን 1-2 ምናምን ብለን ሺሻችንን እናፋ አድርገን እንገባለን እኮ። እሺ በቃ እንሄዳለን። ትንሽ እናወራና እንሄዳለን። እሺ ልሳምክ። አረ በቃ ያንዴ ብስምክ እኮ አልጠግባልኝ። እሺ አንተ አስመኝም ግን እኔ እዛ ስምሻለሁ። እኔ ስለምፈራ ነው። እሺ እኮ እዛ ስምሻለሁ እኮ እዛ ስመኝ እኔ ደስ እንዲለኝ። አረ እያስጨነቅሽ ነው። እኔ ደስ እንዲለኝ እኮ በጣም እያስጨነቅሽ ነው እኮ እዛ ስምሻለሁ። በቃ እንደዚህ መሳም ይከብዳል ታዲያ። እሺ ስመክም አላስመኝም አላውቅም እንዳትለኝ እኮ እዛ ይደርሳል ብዬ እኔ ስለማስብ ነው። ቻውን በቃ እየጨነቀኝ ስለሆነ እሺ ትንሽ ራቂኝ። አልፈለከኝም? አለመፈለግ ሲሆን እየጨነቀኝ ነው። ትንሽ እየጨነቀኝ ውስጤን ስለሆነ ትንሽ ራቅ በይኝና እናወራሽ። አልፈለከኝም? እሺ አለመፈለግ አይደለም። ባልፈልግሽ እኮ መኪና ውስጥ አትገቢም ነበር እና ታዲያ እኮ። ስለዚህ ራቅ በይኝና እሺ ትንሽ እናወራ። ዛሬ ደግሞ እጆች ስላሴዎች እንዴት ነው ደስ የሚሉት። እሺ ራቅ በይኝና እናወራሽ። አንተ ደግሞ ብስማን ቦልድ ምንድነው የወንድነት ዘር የሚለበክም እንዴ? እኔ ሞቀኝ በጣም። አረ በድንግልስ ምን ሆነክ ነው? ቆይ ግን አንተ ዳስጨነቅሽኛ በጣም ሞቀኝ እንዴ። እና እኔ እኮ ያስጨነቅኩት እኮ ያለው እኮ አንተን ለማስደሰት ነው። እዛ ሁሉ ነገር እኮ የሚደርስ እኮ እሺ እንሂዳ በቃ እዛ እኮ ማታ ላይ አንሄድም? እንዳውም ወደ መዝናኛው ለምን አንሄድም? አረ በጌታ እኮ 1-2 ዙሪያው አዲስ እንዳይሆንበት ማታ ላይ እንዳታስቸግረኝ እኮ ላለማምድክ ፈልጌ እኮ ነው። ማታ ላይ ሩሙን እኮ ይዘን እኮ እዛው እኮ ሩሙን ይዘን በዛው እኮ ነው የምንሄደው። አባቴ እንሂድ እንጂ አይሻልም? እኔ እየጨነቀኝ ስለሆነ ይሄ ነገር በይቅርብኝ በቃ። ወይ በእናትህ ለሚቀር ሞቀካ አታልቀም ግን እንደውም አውልቀው። ኧረ አይደለም እንደዚህ አውልቀው። ይሄን እንዴ እንደዚህ ሆነና ማለት ነው። ይሄ ባይዘው እንደውም ይሞቃል መሰለኝ። የምር አውልቀው በቃ። ይሄ ኧረ እያስጨነቅሽ ነው። ኧረ እንደውም አውልቀው። የምር አይደለም እያስጨነቅሽ ነው በቃ። ስሚኝማ ይኸውልሽ እኔ እንደዚህ አይነት ነገር ተሰቃቀ እኮ ልታስቀኝ ነው። ቆይ ምንድን ነው የሚያስቀኝ እኮ በቃ እኔ እየጨነቀኝ ስለሆነ ወይ ይቅርብን በቃ። ሌላ ቀን ስልክ ወይ እንቀባበልና ሌላ ቀን። ቆይ ማለት እኔ እንደዚህ ሴትነት ክብሬን ትቼ ምናምን ነገር እንደዚህ እያልኩክ ስለሆነ እንደዚህ የምትለኝ አይደለም። እኔ ስለጨነቀኝ ነው በጣም እኮ። ታዲያ ምን ችግር አለው? ጭንቀቴን እኮ ሄደን ሻወር ወስደህ እኮ ይልቀቅክ እኮ አልኩህ እኮ። ገባኝ፣ ግን ሌላ ቀን መገናኘት አንችልም? እኔም ፕሮግራም ላድርግና በዛሬ እንዳልኩሽ ስለሆንኩኝ ልዘጋጅና በደንብ ጊዜ ተስጣጣን ወይ እንትን ነገር ዛሬ ነገር ማለት ነው። በቃ እኔ እየሞቀኝ ስለሆነ ነው በቃ። እና ሌላ ቀን ይገናኛል። እሺ ልሂድልህ ታዲያ። እንደዚህ ስሜት ውስጥ ከከተትከኝ በኋላማ እንዴት ነው የምሄደው? በማውራት እንዴት ስሜት ውስጥ ይገባል እንዴ? አንተን የመሰለ ሰው እያየሁ ይሄን የመሰለ ከንፈር እያየሁ እንዴት ነው ስሜት ውስጥ የማልገባው እኮ? እሺ ሌላ ቀን እሺ እንዳይስመኝ እኮ ሌላ ቀን ሰምሻለሁ እባክህ ስለሆነ ብቻሽ ትንሽ ራቅኝና አሻዋሪኝ እንዳይሞቀኝ እንደሆነ ትንሽ ራቅኝና አዋሪኝ። እስኪ በእናትህ ያው እስኪ አንገትህን ትይዝልኝም። እሺ አስመኝ እኮ እሺ ሰምሻለሁ፣ ግን ትንሽ ራቅኝ በቃ። እና ትንሽ እናወራ እንደዛ ሆነ እናወራ። እሺ ምንድን ነው የምናወራው? ንገረኝ። እኔ ሞቀኝ በጣም ሲጀመር እኮ። እሺ መስኮቱን ከፍተኸዋል እኮ አይደለም? ምንድን ነው? እሺ ከፍቼው ነው እና እንደዚህ እያስሞቅሽኝ እንዴት ነው የማወራው እኔ? እሺ አላውራህ ይቅር አላውራህ ይቅር ሳይሆን በጣም እየሞቀኝ ነው እና ትንሽ እንደዚህ መነካካቱን አቆሚውና ትንሽ አዋሪ። እኔ እኮ አንተን ህጎችህን ለማክበር አንተን ደስተኛ ለማድረግ ስለፈለግኩ ነው እኮ ገብቶኛል። ግን በቃ እኔም ፕሮግራሜ ስላልሆነ ከሌላ ቀን ወይ እንገናኝና። እሺ ማለት ውረጅልኝ እያልከኝ ነው? ውረጅልኝ እያልኩ ሳይሆን አሁን እኔ ሌላ ቦታ ነው የምሄደው እና ሌላ ቀን ደግሞ ስልካችንን ተለዋውጠን። እኔ ደግሞ ሌላ ቀን አልፈልግማ፣ ከአንተ ጋር ነው መሆን የምፈልገው እኮ። እሺ ሌላ ቀን እንገናኛለን። እኔ ሌላ ቀን አልፈልግም፣ መሆን ነው የምፈልገው። እኔ ደግሞ አሁን ላይ ትንሽ ዝግጁ አይደለሁም። ድንግልናህን ለመስጠት ነው? አዎ እሱ ለመስጠት ፈራግ? ዝግጁ አይደለሁም። አፈር ከሚበላው እኔ ብበላ ይሻላል እኮ በቃ። ግን ያው እንደዚህ ደግሞ ድንግልና አለ እንዴ? ግን አይ ሳይሆን ያው እኔ ሴክስ አድርጌ አላውቅም፣ ለዛ ነው እንጂ ድንግል በወንድ ልጅ የለም። እንደውም የመጀመሪያ ጊዜ ግን ከኔ ጋር ልታሳልፍ ነው የምፈልገው እኮ። በቃ እሺ ሌላ ቀን ተገናኝተን ምናምን እንትን እንላለን። እኔ የሙቀኝ ነው ስትነካኪኝና ጸጉሮች ግን በጣም ነው የሚያምረው ማለት ነው እኮ። ሌላ ቀን መገናኘት አንችልም?
አሁን በቃ እኔም እኔ አሁን እስኪ በዚህ በኩል እኮ እንደው ምንም አላየሁም። ያስጨነቅሽ ነው እባክሽ። እሺ እባክሽ በቃ እናት የለሽም? እሺ በእናትሽ እሺ ቁጭ በይ። እኔ አልሽኮረመም ግን እናት የለሽም? በእናትሽ በቃ እሺ ቁጭ በይ። የተሽኮረመምክ ነው የመጀመሪያው ስለሆነ ፈርተክ ነው አይደለ? ኧረ አይደለም የምር ፈርተክ ነው። ኧረ እኔ አልፈረም። እሺ ቆይ እናት አለሽ አይደለም? እሺ ወንድም የለሽም? እሺ አለኝ እኮ በቃ እሺ ወንድም እኮ ስላለኝ ወንድሜ እሱ ማለት ለምሳሌ በጣም ወንድ ልጅ ነው ስሜቱን ምናምን ነገር ያው መቼስ ደስተኛ መሆን ይፈልጋል አይደል? አዎ። ስለዚህ እኔም እኮ ላስደስትክ እያልኩት እኮ በቃ እሺ ትንሽ ራቂኝና ትንሽ ልረጋጋና አወራሻለሁ። በቃ እሺ በወንድምሽ ኧረ እሺ በቃ እሺ አይደለም በቃ እሺ ራቂኝና ቁጭ በይ። ትንሽ ራቂኝና ቁጭ በይ። በቃ እሺ ተው ማለት ሁሉ ነገር መቅረትም ይችላል። አንተ በጣም ጸባይ የለብም ግን ባይዘው ማለት ነው። እኔ እኮ ጸባይ ያለክ መስሎኝ ከአንተ ጋር አሪፍ ጊዜ ለማሳለፍ ለመደሰት ነበረ። አንተንም ላስደስትክ ፈልጌ ነበረ እኮ። ሌላ ቀን እንገናኛለን በቃ አይሻልም? አይሻልም? ወዴት ነሽ? እሺ አሁን እኔ ልሸኝሽ ነው። እኔ ከአንተ ጋር ነኝ። ወዴት ሄዳለህ? እኔ አሁን እሄድበታለሁ እና እኔ ወደምሄድበት ልሂድ። አንቺም በቃ እና ሌላ ቀን ስልክ ተለውጠን እንገናኝ። ምንድነው እኔ ተቀብተሽ ስለመጣሽ ነው እንዴ? መሰለሽ ያው ማለት እስኪ አይኖቼ ነች። አረ የኔ የሞቀኝ ስለሆነ ሻትኝ በቃ ሻይሻለሁ እኮ ችግር የለውም። አይሻለሁ በቃ እኮ ይታለየከኝ እኮ አይሻለሁ። እሺ ራቀበኝና አይሻለሁ። አሁን አይኔ ውስጥ እንደዚህ ውስጥ ገብተሽ እዚህ ውስጥ እንዴት ነው የማይሽ? እኔ እኮ በአይነት ውስጥ እኮ ምን እያየሁ እንደሆነ ታውቃለች? ማን እያየሽ? ንጽህናህን፣ የዋህነትህን፣ አፍቃሪነትህን ይሆናልሽ ኩሽኛ ባይሻለሽ ራቂኝ ኩሽኛ እኩሽ ራቂኝ ትንሽ ራቂኝና እናውራሽ። ይልሽ ሌላ ቀን መገናኘት አንችል ወይ? ሌላ ቀንማ እኮ እንገናኛለን። አንገናኝም ያልኩህ እኮ አይደለም፣ ግን ሌላ ቀን ከመገናኘታችን በፊት ይሄን አሪፍ ጊዜ ዛሬ ላይ እናሳልፍ ነው እያልኩህ ያለሁት። ሌላ ቀንማ እንገናኛለን በድጋሚ እኮ በቃ እሺ ሌላ ቀን እንገናኝ። እየሞቀኝ ስለሆነ ልዘጋጅና ሌላ ቀን ፈርተግና አስፈራም እኮ ምንም እኔ ፈርቻ አይደለም፣ ግን በቃ እየሞቀኝም ስለሆነ አሁን እኮ የሞቀኝ እኮ ይሄ ነው። አውልቆም ችግር አለ። ወንድ ልጅ አይደለክ እንዴ? ወንድ ልጅ አይደለክ እንዴ? አንተ ተፈራለክ እንዴ? እሺ እሺ ነው። አይ እንደዚህ ይሻለኛል። እሺ አረ በጌት እኔ እንደው ምን ይራስ በጣም እየሞቀኝ ነው። ባይዘው ከውስጥ ምን ነገር ስላላደረኩ እንጂ አውልቀው ነበር እንጂ ታውቂው ነበር ሙሉ በማለት ያው ማለት እሺ አሁን አንሄድም ኮሺ ሌላ ቀን እንገናኝ። በቃ እኔም ልሂድ ልንቀሳቀስ። በቃ አሁን ምን ታደርጊያለሽ መሰለሽ? በቃ ሃርድ ቦጭ እኔ እኮ የምርም እኮ የምትለኝ የመሰለኝ ነው። ግን እሺ በቃ እንትን እንበለውና ማለት ነው። በቃ ተመለጭኝ እንትን ምናምን ብለሽ 10 ደቂቃ ወይ 7 ደቂቃ ምናምን እንከራከር። በቃ ከዚህ ነው ታስጨንቅኛለሽ። ከዛ ትተዋለሽ። ከዛም በኋላ ምናምን ብለሽ ተናደሽ ምናምን እሺ ወንዶች ሲትባሉ ምናምን ነገር ነው እና ምናምን ብቻ እንላለን። ግን እናዝግ በቃ እሺ እና በቃ እሺ ሌላ ቀን እንገናኛለን። ይሻል ልሂድልክ? አይ እንድትሄጂ ሳይሆን ሌላ ቀን ስልክ ቁጥር ተለዋውጠን እንገናኛለን። እኔ ዛሬ ነው የምፈልገው እኮ አልኩህ። ይሁላ ነገር ካወራን በኋላ አንተ እንዴት ትለኛለህ እኮ? እኔ አሁን እየሞቀኝ ስለሆነ በቃ ሌላ ቀን እንገናኛለን እኮ። እና ስለሞቀክ እኮ ነው ሄደን ሻወር እንውሰድ እኮ እያልኩህ ነው። ኧረ ሌላ ቀን እንገናኛለን። በቃ እሺ በይኝና ሌላ ቀን እንገናኛለን። ልሂድ በቃ እኮ ሌላ ቀን ስልክ ቁጥር ተለዋውጠን እንገናኛለን። ወይ አንተ ደግሞ ስልክ ቁጥር ምናምን ነገር ትለኛለህ እንዴ? እኮ ስልክ ቁጥሬን እሰጥካለሁ፣ ግን አሁን እንሂድ። አሁን እኔሽ ፕሮግራም አለኝ እኮ ፕሮግራም ላይ ታዲያ አብረን መሄድ አንችልም? አዎ የቤተሰብ ነገር ስለሆነ እና ወደፊት እኮ እንደውም ለቤተሰቦች ግን ማማች ነው። ምን ችግር አለ እኮ? ግን በቃ እሺ ሌላ ቀን እንገናኛለን። የናፋልኝ አዎ ሰብሬ ምናምን ስትነኪኝ እንትን እያልኩ ስለሆነ እሺ በቃ በጣም ደረቅ ነው። ግን ባይዘው ለነገሮች ጀመር ወንድ ልጅ ውስጥ ባለው ሴት ልጅ ስትፈልግ ምናምን ነገር መሸሽ ይመቻችኋል። ኧረ እንደዛ አይደለም። እና ታዲያ ምንድን ነው የምትለው? እኮ ሌላ ቀን መገናኘት አንችልም? ሌላ ቀን ማንገናኘት ግን ዛሬ ጊዜ እናሳልፈ እኮ እኔ ዛሬ ስለማይመቸኝ ነው። አንቺ ሌላ ቀን ተገናኝተን ምን ችግር አለ? እሺ በቃ አድርሰኝ በቃ እኔ ወደ ላይ ነው የምወጣው። አንቺ ወዴት ነው? ምን ችግር አለ? እኔን አድርሰኝ ብትመለስ እኔ ወደ ላይ ስለሆንኩ እንደ ቀደም ልሸኝ ስትለኝ አልነበር እንዴ?
እኔማ በቃ ልጠይቅሽ ነበረ፣ ቼክ ላደርግሽ ነበረ። አወራን በቃ ስልክ ቁጥር ተለውጠን ማሸኘኛ እኔ ወደ ላይ ነው የምሄደው እና አንቺ ደግሞ ወደዚህ ከሆንሽ በቃ ስልክ ቁጥር ተለውጠን ነገ ከነገ ወዲያ እንገናኝ። አንተ ድሮም ወንድ ልጅ ስትባሉ ግን እንደዚህ ናችሁ አይደለ? ማለት እኔ እሺ ብዬ ምናምን ስላወራሁክ ሁሉም ነገር በግልጽ ስለነገርኩክ ነው። እኔም እኮ ግልጽ ነገር እሺ ይላል እና ታዲያ ይሄ ነው ግልጽነት ላንተ ይሄ ነው ሞቀኝ ምናምን ብለህ ሁሉንም ነገር መተው ወደ ቤቴ ልሂድ ምናምን ማለት ነው እንዴ? ላንተ ግልጽነት እኮ ሌላ ቀን አንገናኝም እንዴ? አንቺ ዛሬ በዛሬ ካልሆነ እንትን አይልሽም ማለት ነው እንዴ? ያንቺ ግን ያዩአችሁ እንዴት ጥቂት ልሂድ? እሺ በቃ ሌላ ቀን እንገናኝ። እኔም ሰዓት እየሄደብኝ ስለሆነ ሌላ ቀን እንገናኝ። እሺ በቃ ልሂድ በቃ ሌላ ቀን እንገናኛለን። የምር አዎ እንደዛ ነው አድርገሻል። እሺ አንዴ ሳምኝና ልሂድ። እሺ ነው አልሰምሽ ወለቀሽ እየጨነቀኝ ስለሆነ በቃ መሄድ ነው የምፈልገው ወደ ቤት። አንዴ ብቻ መሄድ ነው የምፈልገው ወደ ቤት። እሺ በእናትህ ኧረ እያስጨነቅሽ ነው በጣም በእናትህ። እኔ ባንተ ሳልሰም ደግሞ መሄድ አልፈልግም እኮ ሌላ ቀን እሺ እንገናኛለን እኮ። እሺ አንዴ ሳምኝና እሄዳለሁ። እሺ ነው አልሰምሽም እንዴ? በግድ ልታስገድጂኝ ነው እንዴ? እሺ በቃ ድሮም ሴትነት ክብሬን ትቼ ምናምን ነገር አንተን ስለወሮክ ነው። ስለ ሴትነት አላወራሁኝም። በቃ አይ አይደለም በቃ ሁሉም ነገር ትቼ ምናምን መኩራት ምናምን ነገር ትቼ እንዲህ ቁጭ ብዬ እንዲህ እናድርግ ቦታ ላይ ድሮ ምን ያዝ ምናምን ነገር ስላልኩት ነው እንደዚህ የምትሆነው እኮ። ለዛ አይደለም ግን ሌላ ቀን ተገናኝተን ሁሉን ነገር ማድረግ እንችላለን። ስለዚህ አሁን ልሂድልህ። ከዛ ሌላ ቀን እንገናኛለን፣ እንደዋወላለን። ሌላ ቀንም እሺ አይሞቅህም? አይሞቀኝም። ሌላ ቀን ተዘጋጅቼ ስለምመጣ እኮ አሁን ለመዘጋጀት አንተ ምንድን ነው የሚያስፈልግህ? ስፖርት መስራት እና ጂም ቤት አሁን አብረን እንግባ። ምን ችግር አለ? ከጂም ቤት እንደውም ሩም እንይዛለን፣ ሻወር እንወስዳለን። ከዛም በኋላ ተዘጋጅና በደንብ ተገናኝተን እኔ ላይ ጠንካራ ለመሆን ነው ጂም የምንገባው ስፖርት መስራት አይደለም። እና ታዲያ እሺ በቃ አሁን እንሂድና እንግደው። ውይ ግን አይናፋር ወንድ ማለት ነው በጣም ነው የምወደው እና በጣም የተመቸከኝ ለዛ ነው እኮ። አንቺን በቃ ድንግልን ለመውሰድ ነው ማለት ነው። እና ታዲያ እንዴት አገኝተው ነው እንዴ በዚህ ጊዜ ወንድ ድንግልና? እኔ ደግሞ በደንብ ላስብበት። እንደዛ ከሆነ እንደናንተ እንደ ሴቶቹ ባስብበት ይሻላል። ወይ ነገር ተገለባበጠ ማለት ነው። ሴቷ ሽስት ወንዱን ብያለና አዎ ብቻ እሺ እዚህ ጋር እንትን እንበለውና እንዝጋውና እኔም ልሂድ በቃ። አንቺ ሌላ ቀን ስልክ ቁጥርሽን ስጪኝና እንደውል። ስለዚህ ልሂድልህ። ሌላ ቀን መገናኘት እኮ እንችላለን። መገናኘት አትፈልጊም አንቺ? ሌላ ቀን ፈልግ እኮ ነው። ዛሬ ማለት ጊዜ እናሳልፍ እንልክ እኮ በቃ እኔ ሌላ ቀን አገኝሻለሁ። ስለዚህ አሁን ልሂድልህ። ለምን ወደ ቤት ሂጂ ነው የምደውልልሻለሁ እኮ። እሺ ቢያንስ እሺ ሸኘኝ። እኔ ወደ ላይ ነው የምሄደው። እሺ ሳመኝ። ሌላ ቀን ስምሻለሁ። በቃ እያስጨነቅሽኝ ነው እኮ። ልሂድልህ ነው እንዴ? ድልክ ነው የምትፈልገው ነገር? እሺ በቃ እሺ። አዎ ሂጂልኝ። ከመኪና ማለት እሺ ምናምን ብዬ ሁሉም ነገር እሺ ስላልኩ ነው ሂጂልኝ ያልከኝ አለቀ። ሌላ ቀን እንገናኛለን። ሂጂልኝ ያልከኝ እኮ ታውቃለህ። ካልሽ ምንድነው ማማራት እኮ ልሂድልህ ንገረኛ በግልጽ እንዴ? ድልክ ነው የምትፈልገው? ሌላ ቦታ ልሄድ ስለሆነ አሁን ሁሉም ነገር እሺ ስላልኩ አዎ እሺ ወረጂልኝ ከመኪና። የምር ልውረድልህ? አይ ቆይ ንገረኝ እንዴ የምር ልውረድልህ? አዎ ውረጂልኝ። በቃ እያስጨነቅሽኝ ነው በጣም እንዴ፣ ከመጠን በላይ እየተጫንሽኝ ነው እንዴ። በቃ እኔ እንደው ጥቂት አልወርድም ማለት በቃ አልወርድም። ከአንተ ጋር አሪፍ ጊዜ ማሳለፍ ነው የምፈልገው። እንዴ ውረጂልኝ። እኔ ደግሞ እንድትወርጂልኝ ነው የምፈልገው። አስበው እስኪ እኔ እናንተ አሪፍ ጊዜ ስናሳልፍ። አረ በፈጠረሽ እሺ። ወንድም የለሽም እህት የለሽም እንደ አንቺ? እሺ ውረጂልኝና ሌላ ቀን ስለቆጠን። አረ ያልሰማሽም በቃ አንዴ ውረጂልኝና ሲጀመር ልንገርህ የሴትና ክብሬን ትቼ ልሳምክ ወይ ደግሞ ነገር እናንተ ስላልኩት ነው አይደለ? ልሂድልህ? አዎ በቃ እሺ። እኔ ሌላ ቦታ ልሄድ ስለሆነ በጣም ነው የማዝነው። እሺ ሲጀመር ማለት እኔ የሚፈልገኝ ሰው ምናምን ነገር አጥቼ አይደለም አውቃለሁኝ። አረ ቆሻሻ ሶስት ቀን ማለት ምን ይሄ ቦርሳሽ ነሽ? ለዚህ ለመኪና እኮ ነው። ይጨንቃል፣ በጣም ይጨንቃል። እንግዲህ እስቲ ካሜራ